ፍላጎቱን አምላክ አድርጎ ያዘ ይባላል ተግባባ ታዲያ መርየም አምላክ አድርገው ያዟት ሲል ቁርአን ምን ማለቱ ነው ለአላህ የነበሩትን ከፊል ባህሪያቶች አሳልፈው ሰጧት ይሄው ዛሬ የጭንቃ ማላጅ ተብላ የምትጠራው ማን ነች ኢትዮጵያን ማን ትጠብቃለች እየተባለ ነው የሚነገረው አይደለም 70 ሚሊዮን የሚቆጠሩ ህዝቦች ያሉባት ኢትዮጵያን አይደለም አንድን ሰው እንኳን ከአላህ በስተቀር ማንንም ሊጠብቅ አይችልም ተግባባ ሴት ልጅ ምጥ አስጨንቋት ያንን ስቃይ አይታ በስተመጨረሻ እንደው በትንሹ ሞትን ተመልክታ አላህ በሰላም ገላግሏት ማለት ነው ልጅ ስትወልድ እንኳን አላህ በሰላም ገላገለሽ ማለቱ ቀርቶ ዛሬ መርየም እንኳን በሰላም ገላገለች አይደለም የሚባለው አይደለም እንዴ እርግጠኛ ሙስሊሞች ይሄን አባባል አንለው ከዚህ የበለጠ አምልኮ ምን ይኖር ስለዚህ የቂያማ ቀን አላህ ይጠይቀዋል ይሄ አምልኮ ካንተ የተገኘ ትምህርት ነው አንተ ነበርክ ለሰዎቹ እኔና እናቴ አምላኮች አድርጋችሁ ያዙ ብለህ ያስተማርከው ሲለው ኢሳ መልስ መስጠት ሲጀምር ምንድነው የሚለው ቃለ ሱብሃነክ ጥራት ይገባህ ይላል ከእንደዚህ አይነት የጉድለት ባህል ካንተ ውጪ ለሌላ አካል አምልኮ አለ ብሎ ከማሰብ ጥራት ይገባህ ማ የኩኑ ሊ አን አቁል ማለቱ ለኔ ተገቢ ያልሆነ ነገር እንዴት እላለሁ ማ ለይሰ ሊ ቢሐቅ ደግሞም እኮ በእውነት የሌለኝ ነገር አለ ስልጣኔ ያልሆነ በቁጥጥር ስር የሌለ ነገር እንዴት እላለሁ እንደው ምናልባት ሰው ነኝና ኢን ኩንቱ ቁልቱሁ ብየው እንኳን ከሆነ አለ ቀጠለና እንደውም ለኛ አምስተኛ መንገድ ይሁነን ከተፈለገ አምላክ ለለመሆኑ ምናልባት ብየው ከሆነ فقد علمته በርግጥ አውቀኸዋል አንታል ጥንቱን አውቀኸዋል ዕውቀትህ መነሻ የለውማ ለምን تعلم ما في نفسي ولا اعلم ما في نفسك በውስጥ ያለውን በተቀላላ ታውቃለህ አንተ ዘንድ ያለውን ግን አላውቅም ምክንያቱም انك انت علام الغيوب አንተ ማለት ሩቆችን አዋቂ አንተ ብቻ ነህና እዚህ ጋር ولا اعلم ما في نفسك አንተ ዘንድ ያለውን አላውቅም ካለ አንተ ግን በውስጥ ያለውን ታውቃለህ ካለ አምላክ አይደለሁም ከሚለው ምስክርነቱ ከቂያማ ቀን መልሱ አስከትሎ በአምስተኛ ደረጃ ለኛ አምላክ አለመሆኑን እንደገና ይገልጽልናል እንዴት አያውቅም አምላክ ከሆነ ግልጽ ነው አይደል እንደው ለማሳጠር ስድስተኛውን ብቻ ልጥቀስላችሁና ወደ ቀጣዩ ነጥብ ልግባ ስድስተኛው ኢሳ አለይሂ ሰላም አምላክ አለመሆኑን ቁርአን ያስተማረን ከሐዋርያቶቹ እምነት በመነሳት ነው እስኪ እኛ ዛሬ ከ2000 ዓመት በኋላ አምላክ ነው ወይስ አይደለም እያልን የምንከራከረው ሰዎች ሐሳቡን እናቆምና ከ2000 ዓመት በፊት የነበሩት ሐዋርያቶች እንኳን ኢሳ አለይሂ ሰላም አምላክ እንደነበረ ነው የሚያውቁት ወይስ አይደለም የሚለውን እስኪ እንመልከት አላህ ስለዚህ የሚነግረን ነገር አለ በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ ምንድነው የሚለው وإذ قال الحواريون حوارياتهم بالو غزي استاوس ይላል ምን አሉ يا عيسى ابن مريم አንተ የመርየም ልጅ ዒሳ ሆይ አሉት ተመልከቱ የብን አላህ አንተ የአላህ ልጅ ሆይ አሉት ልጅነቱ ለማን ነው ለመርየም ብቻ መሆኑን ስለሚያውቁ አንተ የመርየም ልጅ ዒሳ ሆይ هل يستطيع ربك ጌታ ይችላልን أن ينزل علينا مائدة من السماء ለኛ ከሰማይ ማዕድን ገበታን ምግብን ሊያወርድልን ይችላልን ባሉ ጊዜ አስታውሳል هل تستطيع አንተ ትችላለህ ወይ ብሎ አልጠየቁትም ጌታ ሊያወርድልን ይችላል ወይ ብለው ነው የጠየቁት ኢሳ እውነት አምላክ ከነበረ እነሱም በአምላክነቱ ካመኑ ለምን አልጠየቁትም እሺ አንተ ልታወርድልን ትችላለህ ብለው ለምን አልጠየቁ ይሄ የሚያሳየው ኢሳ ሌላ ጌታ እንዳለው እንደሚያምኑ እሱ አምላክ እንዳልሆነም እንዳረጋገጡ ነው ከዚህ አንፃር ስድስቱም የቁርአን አንቀጾች ለኛ የሚያስተላልፉት መልእክት ኢሳ አለይሂ ሰላም አምላክ አለመሆኑን ነው ማለት ነው አልহামዱሊላህ መቼም የቁርአን ጉዳይ ግልጽ ነው የማያሻማ የማያጠራጥር ነው የኢሳ አምላክ አለመሆኑን በዚህ መልኩ ከተረዳ ነው እስኪ ወደ መጽሐፍ ቅዱስ ደግሞ ገብተን አምላክ ነው ብሎ ለሚያምኑ ሰዎች ጥያቄ ልናቀርብ ይገባል እውነት ኢሳ አምላክ ከሆነ ቀጥሎ ላሉ ነጥቦች መልስ ያስፈልጋል ማለት ነው
ኢሳ አለይሂ ሰላም አምላክ አለመሆኑን ወደ መጽሐፍ ቅዱስ ገብተን ጥያቄ ስናቀርብ በብዙ መልክ ነው የምናቀርበው። አንደኛው መንገድ እሱ ራሱ የአምላክን አንድነት ማስተማሩ የአምላክን አንድነት ማስተማሩ አምላክ አለመሆኑን ያስረዳል ነው የምንላቸው። የቱ ጋር ከተባለ በማርቆስ ወንጌል ምዕራፍ 12 ከቁጥር 28 እስከ 33 ባለው ላይ ምን ይላል? ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቸው እውነት ብሎ ጠየቀው ይላል። ከትእዛዝ ሁሉ ፊተኛይቱ የመጀመሪያው የትኛው ነው ብሎ ዒሳን አለይሂ ሰላም ጠየቀው። ምን ይላል? ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ምን ብሎ ነው መልስ የሰጣቸው? ጌታ አምላካችን አንድ ጌታ ነው። አስተውሉ፣ እዚህ ጋር ጌታ አምላካችሁ ብሎ አልተናገረም። ጌታ አምላካችን ብሎ ተናገረ። አምላካችን ካለ ማን ይገባል በዚህ ንግግር? እሱ ራሱ ይገባል ማለት ነው። ጌታ አምላካችን አንድ ጌታ ነው። ይህ ነው የትእዛዝ ሁሉ የመጀመሪያው። አንተም ይህን ጌታን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ የምትልናት ይላል። በተለይ ይህን ሐሳብ በአረብኛ ቋንቋ በተዘጋጀው መጽሐፍ ቅዱስ ላይ ያለውን ላነበው ፈልጋለሁ። እዛው አረብኛው መጽሐፍ ቅዱስ ላይ ምንድነው የሚለው? ጠያቂው ሲጠይቀው ማለት ነው አየቱ ወሲየትን هي اول الكل ከትእዛዛት ሁሉ የመጀመሪያው ትእዛዝ የትኛይቱ ነች ብሎ ሲጠይቀው فاجابه يسوع ኢሳ አለይሂ ሰላም በአረብኛው መጽሐፍ ቅዱስ ላይ ስሙ የሱዕ ተብሎ ነው የሚጠራው። ምን በማለት መልስ ሰጠው? ان اول كل الوصايا ከትእዛዛት ሁሉ የመጀመሪያው ትእዛዝ هي እሷም ምንድነች? اسمع يا اسرائيل الرب إلهنا رب واحد. تملكت الرب إلهنا رب واحد. سورة البقرة قطر 163 ላይ ምንድነው የሚለው? وإلهكم إله واحد. አምላካችሁ አላህ አንድ አምላክ ነው የሚለው። ምን አለ እዚህ ጋር ኢሳ አለይሂ ሰላም? الرب إلهنا رب واحد. ጌታ አምላካችን አንድ አምላክ ነው። وتحب رب إلهك من كل قلبك ومن كل نفسك ومن كل فكرك. ጌታ አምላክህንም በፍጹም ልብህ፣ በፍጹም ነፍስህና በፍጹም ሐሳብህ ልትወድ ነው። ومن كل قدرتك በፍጹም ኃይልህም መውደድ አለበት። وهذه هي الوصية الأولى. ይህም የትእዛዛት ሁሉ የመጀመሪያው ይህ ነው አለ። والثانية مثلها. ሁለተኛው ደግሞ እሷን የሚመስለው ደግሞ ምንድነው? تحب قريبك كنفسك. ባልንጀራህን የቅርብ ጓደኛህን እንደራስህ አድርገህ መውደድህ ነው። ليس وصية أخرى أعظم من هاتين. كنزي كولت تزاز የሚበልጥ ሌላ የለም ማለት። فقال له الكاتب ይህም ጻፊው ዒሳን የጠየቀው ምን አለው? جيدا يا معلم قلت. መምህሮይ መልካም ነው የተናገርከው አለ። يسأله ويصدقه. መላእክቱ ጅብሪል ነብያችን አለይሂ ሰላቱ ሰላም ዘንድ መጥቶ ስለ እስላም ጠይቋቸው አምስቱን የእስላም ማዕዘኖችን ሲነግራቸው ምንድን ነበር ያለው? ሶደቅ ታላላቸው። እዚህ ጋር ምን አለው? ይህ ጻፊ የተውራትን ሸሪዓ ጠንቅቆ ስለሚያውቅ جيدا يا معلم قلت. መምህሮይ መልካም ነው የተናገርከው። لأن الله واحد وليس آخر سواه. አላህ አንድ ነው ከሱ በስተቀር ሌላ አምላክ የለም ይላል። የአረብኛው መጽሐፍ ቅዱስ የፈጣሪን ስም ማን ብሎ ነው የሚጠራው? አላህ ብሎ ነው የሚጠራው። ስለዚህ ካሁን በኋላ አላህ ማለት እንዲህ ነው እያሉ በጥላቻ ስሜት ወይም በሌላ መልኩ አምላካችንን ለመስደብ የሚነሱ ሰዎች እግረ መንገድ ማንን እየተሳደቡ እንደሆነ ሊያውቁ ይገባል ማለት ነው። ይሄ እንግዲህ አንደኛው መረጃ ነው፣ የአምላክን አንድነት ማስተማሩ በሚለው ርዕስ። ወደ ሁለተኛው ሳንገባ አሁንም በዚህ ነጥብ ውስጥ ብዙ ጥቅሶችን ልጠቅስላችሁ ፈልጋለሁ። አሁንም ሌላ ስፍራ ላይ ምን ብሎ ያስተምራል? በዮሐንስ ወንጌል ምዕራፍ 17 ቁጥር 1 እስከ 3 ባለው ላይ